ይሄ ኢሜጅ በነገራችን ላይ በሶሻል ሚዲያ ላይ በጣም ሲዘዋወር አየሁት። ብዙዎቹ እየተዘባበቱበት ነው ያለው። በነገራችን ላይ እኔ የምትዘባበቱበት ሰዎች ይህኚህ ሰውዬ በነገራችን ላይ ማለት ነው በኢትዮጵያ ፖለቲካ ውስጥ ፊት ለፊት ላይ ከነበሩ ትልልቅ ሰዎች መካከል አንዱ የነበሩ ሰዎች ናቸው። ዛሬ ላይ ምናልባት ወድቀው ዝቅ ብለው በዚህ ደረጃ ላይ ተገኝተዋል። ነገ ያንተን ዕጣ ፋንታ ሳታቅ የአንተን ነገ መድረሻን ሳታቅ በሰዎች ላይ መዘባበት እና ሙድ መያዝ ተገቢ ነው ብዬ አላስብም። ግን እኔ አሁን በስልጣን ላይ ያላቸው ፖለቲሻንስ እነኚህ ሰውዬ ቢያንስ ይነስም ይብዛም በገባቸው ልክ ለሀገራቸው የሆነ ስራ ሲሰሩ የነበሩ ሰው ናቸው። ምናልባት እኛ የሚሰሩትን ነገር ላንደግፍ እንችላለን። ቢያንስ ግን ዛሬ እናንተ የያዛችሁትን ስልጣን ይዘው ነው የነበሩ ሰው ናቸው። ስለዚህ አገር በቅብብሎች ነው እና ወደ የሚቀጥለው ለምሳሌ ምንም አይነት ጥፋት ቢሰሩም ባይሰሩም ይሄ ቦታ ልንሳቸው አይገባም። ፊት ለፊት ላይ የሚታዩ ሰዎች ናቸው። አገር በነገራችን ላይ በእንደዚህ አይነት ትልልቅ ሰዎች ስሙ ይጠራል። ውርደታቸው ውርደታችን ነው። ስለዚህ እኚህ ሰው መነሳት መቻል አለባቸው። ጡረታም ካለ ጡረታቸው ሊከበርላቸው ይገባል። ሲሪየስሊ እኚህ ሰው እኮ በነገራችን ላይ ባሉ ከውጊያ ቦታ ጀምሮ ማለት ነው በደርግ ጊዜ ከመዋጋት ጀምሮ በስልጣን ድክር ማለት ሲረማመዱ ሄደው እስከ ክልል ርዕሰ መስተዳደርነት ደረጃ የደረሱ ሰው ነበር። ማዕከላዊ ኮሚቴ አባል የነበሩ ሰው ናቸው። ስለዚህ ዛሬ እዛ ቦታ ላይ ያላችሁ ሰዎች ነግበኔ የሚባል ነገር አለ። ነገ የእናንተ እጣ ፈንታ ምን እንደሆነ አይታወቅም። ስለዚህ እንደዚህ ቦታ ላይ ላሉ ሰዎች፣ ዝቅታ ላይ ላሉ ሰዎች አለውላችሁ እኛ እያለንም እንዲያትሆኑ ብላችሁ አሁን ካሉበት ቦታ አንስታችሁ ቦታ መስጠት፣ ቢያንስ የተሻለ ኑሮ እንዲኖሩ ቆንጆ የጡረታ ጊዜ እንዲኖራቸው ማድረግ፣ ልምድም ካላቸው ጥሩ የሚሆን መጥፎ እሱን ነገር መማር፣ ታሪካቸው እንዲጻፍ ማድረግ ኢትስ ነቲንግ በነገራችን ላይ ማለት ነው። ኖርማል ነገር ነው። አብሶ የትግራይ ተወላጆች ማለት ነው ባለሀብቶች ለሳቸው አንሳችሁ ነው እያንዳንዳችሁ በነገራችን ላይ ማለት የትግራይ ክልል መስተዳደር በነበራችሁበት ሰዓት ማለት ነው እሳቸው ቢሮ እየገባችሁ መሬት ትለምኑ ነበረ፣ ኢንዱስትሪ ልገንባ እያላችሁ ታለቃቅሱ ነበረ። በጣም ብዙ ከሳቸው ፌቨር ስጠይቁ የነበራችሁ ሰዎች አላችሁ። ዛሬ በዝቅታቸው ሰዓት በዚህ ሰዓት ነው አለውልህ፣ ግድ የለህም ወንድሜ። በፊት እንኳን ተሳስተ ሊሆን ይችላል፣ ግን ዛሬ ላይ ቢያንስ በስተርጅና ሰዓት በዚህ በመጨረሻው ሰዓት ላይ ተጎሳቁለህ እንድትሞት አልፈልግም ብላችሁ በዚህ ሰዓት ነው ልደርሱላቸው የሚገባው። ወጣቶች ምን ነካችሁ? ለማንኛውም እኔ በጣም አዝኛለሁ። የሆነ ቻሌንጅም ቢሆን ተጀምሮላቸው ቢያንስ ህይወታቸው ቢስተካከልና በኖርማሉ መንገድ ቢኖሩ ጥሩ ነው ብዬ አስባለሁ። ከእንግዲህ በኋላ ወደ ቤተክርስቲያን ጠጋ ብለው እያመሰገኑ ምናምን መኖር ነው እንጂ ያለባቸው ምግብ ፍለጋ፣ መጠለያ ፍለጋ በየበረንዳው መንከራተት አለባቸው ብዬ አላስብም። ለማንኛውም እኔ በጣም ነው ያሳዘኑኝ፣ አዝኛለሁ። ሁላችሁም እንደዚህ አይነት ስሜት የሚሰማችሁ ሰዎች እንግዲህ ለመንግስት ሰዎች እንዲደርስ ይህንን ቪዲዮ ኮፒ ሊንክ ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ ለማለት ፈልጋለሁ። አመሰግናለሁ።